ጤና ይስጥልኝ። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት በትራምፕ አስተዳደር ቲፒኤስ ጥበቃን ለመቆጣጠር በሚደረገው እንቅስቃሴ ሳቢያ ቀጣሪዎችን በሺዎች የሚቆጠሩ አፍሪካውያንን ሰራተኞች እንዲያሰናብት አዘዘ። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ሐምሌ አጋማሽና መጨረሻ 2026 ላይ ጊዜያዊ የጥበቃ ስራ ፈቃዳቸውን የሚያበቃባቸው በመቶ ሺዎች የሚቆጠሩ የውጭ ሀገር ሰራተኞችን ቀጣሪዎቻቸውን ስራ እንዲያሰናብቱ መመሪያ አስተላልፈዋል። የሄይት ቲፒኤስ ባለ መብቶች የስራ ፈቃድ በሐምሌ የሚያበቃ ሲሆን ከኢትዮጵያ፣ ሚያንማር፣ ከሶማሌ፣ ከደቡብ ሱዳን፣ ከሶማሌና ከየመን የመጡ ሰራተኞችን የስራ ፈቃድ ሐምሌ 14 ያበቃል። ይህ መመሪያ የተላለፈው የአሜሪካ ጠቅላይ ፍርድ ቤት የትራምፕ አስተዳደር ለሄይቲ እና ለሶሪያ ዜጎች የሚሰጠውን ቲፒኤስ ጥበቃ ለማቆም ያለውን ስልጣን 6-3 ድምፅ ደግፎ ከወሰነ በኋላ ነው። ኤሊያንስ ንቶንጋይ ልምድ ያለውን ኤዲተር ሲሆን በፋይናንስና በንግድ በሰራተኛ መብትና በቴክኖሎጂ ምርምር እንዲሁም ዘገባ ላይ 4 ዓመታት በላይ ሰርተዋል። ስራው ኬንያ፣ አፍሪካና ዓለም አቀፍ አዝማሚያዎችን ጠቃሚ ግንዛቤዎችን ይሰጣል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት በሀገሪቱ ውስጥ ያሉ ቀጣሪዎችን በተለያዩ አገራት ዜጎች ላይ የተጣለውን የጊዜያዊ ጥበቃ ፈቃድ የስራ ፈቃድ ማብቂያ ቀናትን መቃረቡን ተከትሎ መቶ ሺዎች የሚቆጠሩ የውጭ ሀገር ዜጎችን ማሰናበት እንዲያዘጋጁ አዟል። ሰላም ቆዩን።